ይሄ ልጅ አንድ ወይ ሳይካትሪስት ያስፈልገዋል የሆነ ነገር ግን እንደታመመ ግን ሙሉ እርግጠኛ ነኝ። አብርሃም በማመም አዋሞታል ያመመበት። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደግዬ ናችሁ ወይ? አማን ሸጋ ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ፣ አማን ነኝ። እንግዲህ ዛሬ እየላችሁ የመጣሁት ቪዲዮ የሜሪ ፊልምና የሩታ ፊልም የአብርሽ እህት ትልቋ ቡዝዬ ዳኒ እንግዲህ ተጠራርተው እንግዲህ ሜሪ እኔ ሰሞኑን የሚሰራው ነገር ምንም አላቅም፣ ደብሮኝ እዚህ ነገር ውስጥም እኔ አልገባም ብዬ እንግዲህ እምቢ ብዬ ነበረ። ያስገድደኝ ነገር አለ። በነገራችን ላይ አብርሽም እንደታመመ አውቃለሁ፣ ግን እናንተ ወከባ ውስጥ ነው ያላችሁት። ይሄ የእናንተ ወከባ አልገባኝም። ሽግሩስ ከየት ወዴት እንዴት ነው? ሽግሩስ ምንድነው? ማወቅ እፈልጋለሁ። እኔ ዛሬ መጠየቅ የምፈልገው ቡዝዬ ነውና ቡዝዬ ምን ችግር አጋጥሟችሁ ነው እንደዚህ የምትሆኙ? ምክንያትሽ ምንድነው? በአብርሽ በኩልም ማወቅ እፈልጋለሁ። ችግራችሁ ምንድነው? በርግጥ ግን እኔ ከሩታ ጋራ ብዙም ስምምነት የለንም። ታውቂያለሽ ምን ብዬ እንደተለያየን በደንብ ነው የምታውቂው። ይሄ ምክንያትስ ምንድነው ብላ ቡዝዬን ማወቅ ፈልጋለሁ። በመጀመሪያ ደረጃ እኛ ከዳኒ ጋራ ምንም ንግግር የለንም። ከዳኒ ጋራ መነጋገርም የለብንም። ዳኒ ለምን እንደሆነ አናቅምና ምን እንደሚፈልግ ከማን ምን እንደሚፈልግ እኛ ምንም የምናቀው ታሪክ ስለሌለ ዳኒ ለጊዜው ቡዝዬ ነው ጥያቄ መጠየቅ የምፈልገው። ከቡዝዬ ጋራም መሄድም መቀመጥም ምንም ነገር ችግር የለብኝም። እኔ መፍትሄ የተጠበቀ እስከሆነ ድረስ በነገራችን ላይ ምንም ነገር አንፈልግምና ችግርክ ምንድነው? እኔ ያንተን ችግር አይደለም የጠየኩት። የቡዝዬ ችግር ምንድነው? የአብርሽንም ችግር አንቺ ከገባሽና ካወቅሽ በየአንዳንዱ ልትነግሪኝ ፈቃደኛ ከሆንሽ መጠየቅ እፈልጋለሁ። ምንድነው ነገሩ ብላ እሷ ስትጠይቃት ነበረ። ስለዚህ አብርሽ ደግሞ ምን እንደሆነ እሷም ድብን አርግታ ስለምታቅ ችግሩን በስተጀርባ በደንብ ነው መታቀውና በነገራችን ላይ ቡዝዬን ማስለፍለፍ ስለፈለገች ቡዝዬ እየለፈለፈችላት ነበረ። እንግዲህ አንቺም እንደ ማንኛውም ሰው ነኝ ብለሽ እስከመጣሽ ድረስ ምን እንደሆነም ከፈለግሽ እነግርሻለሁ። ግን አንቺ አንዳንድ ቪዲዮ አላየሽም ወይ ለማለትም ለኔ ይከብደኛል። ከነሱ ውስጥ ብትወጪም አንዳንድ ነገሮችን ልታቂ ትችያለሽ ብዬ ነው የማምነው። ነገር ግን ቢሆንም አንቺ የጠየቅሽኝ ነገር ብመልስልሽም በደስታ ነው። ካወቅኩና ከቻልኩ እመልስልሻለሁ። ሜሪ ምን ፈልገሽ ነው ብላ ቡዝዬ ስትጠይቃት ነበረ። ነገር ግን ቡዝዬ ከጠየቀቻት በኋላ ስለዚህ አብርሽ ጤነኛ እንዳልሆነ በደንብ አስጠንቅቀሽ ታውቂያለሽ። ለዚህ ሁሉ እንደዚህ የሆነበት በሩታ ሰበብ ነው። ስለዚህ በሩታ ሰበብ ስለሆነ አሁን ለታ እኛ ጋር ዳኒ አምጥቶ ነበረ። እኔና ወንድሜ ምንም ነገር የምናቀው ነገር አናቅም። እስከ ቤት ድረስ ያመጣልን ነበረ። እኛ ደግሞ ወንድማችን ባለበት ሁኔታ በደንብ አስጠንቅቀን ስለምናቅ እስከ ቤት ድረስ ዳኒን ስላመጣልን ዳኒንም አመስግነን ፈጣሪንም አመስግነን ነበረ። ነገር ግን ሩታ እኛ 3 ቀን እኛ ጋር ይቀመጥ ስንለው እምቢ ብላ ወስደው ስትሄድ በጣም አዝኛለሁ። ወንድሜ ግን ጤነኛ አይደለም። እኔ የኔ ትልቁ ችግር እኔ ከሄርሜላ ጋራም ኑር አይደለም፣ እኔ ከሩታ ጋራም አትኑር አይደለም። እኔ በአሁኑ ሰዓት የምፈልገው የወንድሜ ጤንነት ምርጫውንም እኔ ድሮውንም እሱ በሚሄድበት ምርጫ ችግር እንዳይመጣ ብዬ
እሺ ብዬዋለሁ። አሁንም ግን እሱ የሚመርጠውን ምርጫ እሺ ብዬዋለሁ። ነገር ግን እነሱ ምንም ሊሰሙኝ አልቻለም። እናንተ ታዲያ የምታወሩት እኮ ሜሪም፣ እናንተ የምታወሩት እኮ ምን አይነት አምላክ እያመለካችሁ ነው? እናንተ አምልኮ ያላችሁ እኛ በእኛ በዛ ስለማናምን ነው። በእርግጥ እኔ የሩታ ነገር ውስጥ መግባትም አልፈልግም። ነገር ግን እናንተ ስጋዬ ነችና የማይሆን ነገር ስታወሩ ነገሮቹን ዝብርቅርቁን ስታወጡ ዝም ማለት ስለማልፈልግ ዝም ማለት ስለማልችል፣ ስለዚህ ለዛ ነው መናገር የምፈልገው። ስለዚህ እናንተ ምን አይነት አምልኮ ነው? የአንገት ሀብል ላይ አድርጋ ነው ድግምት አድርጋ ነው ብሎ በጣም ብዙ ሰዎች ሲያወሩ ነበረ። እናንተ ደግሞ በዛ ነገር አምናችሁ ያን ነገር እንዲወልቅ አደረጋችሁት። እኔ ደግሞ ስጦታውን የሰጠሁት የልጄ አባትና የራሴ ባለቤት ስለሆነ ነው። ስለዚህ እናንተ ደግሞ ሀብሉንም አውልቃችሁ ምንም ለውጥ አላያችሁትም። ለውጡን እስካላያችሁ ድረስ ሰው በኮመንት የሚልና ሰው የሚቀበጣጠረውን አምናችሁ ይሄንን ነገር እስካላችሁ ድረስ ምንም ነገር ችግር ያለ አይመስለኝም ነበረ። እናንተ ግን ከኔ ጋራ ኑሮ የራሴን ህይወትና የራሴን ትዳር መቀላቀል የማይፈልገው የራሴን ህይወት መበተን የሚፈልገው ጋራ እየተጋዛችሁ ነው። ነገር ግን እኔ እግዚአብሔር ነው ያለው እንጂ እኔ አይደለሁም። እናንተ ከኔ ጋራ እሱ እንዲኖር ለምንድን ነው ያልፈለጋችሁት? ነገሩ ግን እናንተ ከኔ ጋራ እንዲኖር ባትፈልጉ ኖሮ ያችን ልጅ እናንተ ጋር አስቀምጣችሁ በአስቸኳይ ለምንድን ነው እሷን ጠርታችሁ እኔን እሱ አታሎኝ እዛ የወሰደበት ምክንያት ማወቅ ፈልጋለሁ። የአንገቱን ሀብልስ ለምንድን ነው ያወለቃችሁት? አወለቃችሁትና ምን መፍትሄ አገኛችሁ? በሚል ሁኔታ ሩታም ቅሬታዋን አቅርባለች። እንግዲህ እኛ በኮመንት ነው የሄድነው ስትል እናንተ ሰው ቢያወራም እኔ በእንደዛ አይነት ነገር ስለማላምን በእንደዛ አይነት ነገር በፍጹም አላምንምና ችግራችሁ ምን አይነት ችግር ነው ያለባችሁ? ስለዚህ ምንም የማውቀው ታሪክ የለም። አሁን እኔ ወንድሜን ነው የምፈልገው። ወንድሜን እኔ ካንቺም ጋራ ኖረ ምንም ችግር የለብኝም፣ ከሷ ጋራም ኖረ እኔ ምንም ችግር የለብኝም። ነገር ግን ቢሆንም ወንድሜን አሁን ሜሪ አንቺ ከሰማሽኝ ወንድሜ ወደ ሐኪም ቤት እንዲሄድ ነው የምፈልገው። እኛ ጋር 3 ቀን ይቀመጥ ሲባልም እሱ በቢ ብሎ ወደ ቤቱ ሄደ። አሁን አንቺ በመካከላችን ስለመጣሽም እኔ ምንም ቅሬታም የለብኝም። የራሴ ቅሬታ አንዲት ነገር ስለሌለ የምፈልገውን ነገር ወንድሜ ሐኪም ቤት ነው። አንቺ ግን አሁን መተሽ እኔ በወንድሜ በኩል በማንንም ሀሳብ መካከል ይሄዳለሁ። በጣም ራሴንም ስላመመኝ ውስጤንም ስላመመኝ ነው። ይሄ ነገር ግን መቆምም አለበት። ወንድሜም ወደ ራሱ ህይወት ወደ ራሱ ይመለስ። አሁን እኮ መኪናም ሰው ነው የሚነዳለት። ስለዚህ ይሄ ነገር አይሆንም በሚባለው ሁኔታ ደረጃ ላይ ነው ያሉትና ስለዚህ እንግዲህ አንቺን በመካከሉ ስለመጣሽ ይሄንን ነገር ልትዳኝን ፈቃደኛ ከሆንሽ ብትዳኝን በጣም እንፈልጋለን። በጣም ነው የምንፈልገው። ሩታ እሱ ጤነኛ ነው እያለች ነው። አሁን ዳኒ ይውጣና አሁን እኔና አንቺ ሩታ ሆነን እንነጋገር። ዳኒ ምንም ነገር አይመለከተውም እያለች ነው ብዙዬ እንግዲህ ሩታዋ በፊት ተሯሩጣ ይሄን ነገር ውስጥ ገብታ አሁን ከዚህ ነገር ውስጥ መውጣት በጣም አቃታት ማለት ነው። እና በነገራችን ላይ በዚሁ ጎራ ብዬ እንደ አንድ ተመልካች አብርሽን እግዚአብሔር ይማረው፣ አብርሽና ሩታ አብረው እንዲኖሩ እግዚአብሔር ያኖራቸው፣ እግዚአብሔር ደግሞ አንድ ያድርጋቸው። አብርሽንም ወደ ቀልቡ እንዲመለስ ለየህዝቡ ጸሎት እንዲደርሰው ምኞቴ ነው። ሩታም የድሯ ፍቅራና የድሯ
ሩታና የአሁን ሩታ የተለዩ ናቸው። እልህ ውስጥ ስለገባች ነው እንደዚህ የሆነችው። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾች፣ ዳኒም ከዚህ ፉን እንዲወጣ እግዚአብሔር አምላክ ልቦና ይስጠው። ለሁላችንም እግዚአብሔር አምላክ ልቦና ይስጠን ብዬ ነው የማምነው። ስለዚህ እንግዲህ ይህንን ቪዲዮ ሰብስክራይብ እና ላይክ እና ሰብስክራይብ እያደረጋችሁ ይህንን ቻናል በጥፊ እያላችሁ እንደው ዩቲዩብ ቻናሉንም እንግዲህ ዩቲዩብ ማናጀርም ቢያስነሳው በጣም ደስ ይለኛል። እምቢ ብሎኝ ነው እንግዲህ ባለማመጥም ያው ሆኖ እየተገኘ ነው። እንግዲህ የሚቀጥለው ቪዲዮም እንግዲህ ምን እንደሆነ አብረን እንከታተላለን። ውድ ተመልካች ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። ባላችሁበት ቦታ የእግዚአብሔር ሰላምታ ብዝት ይበልላችሁ። ላይክ አድርጉ። ይሄ ልጅ አንድ ወይ ሳይካትሪስት ያስፈልገዋል የሆነ ነገር ግን እንደታመመ ግን ሙሉ እርግጠኛ ነኝ። አብርሃም በማመም አዋሞታል። ወንድሜን